በዛሬ ቪዲዮ ፋይዳ መታወቂያችሁን እንዴት ከተለያዩ የባንክ አካውንታችሁ ጋር እንዴት እንደምታመሳስሉ እናያለን። ዛሬ በንግድ ባንክ ነው ማሳያችሁ። ተመሳሳይ ስለሆነ የሌሎቹንም ከፈለጋችሁ ሰራላችኋለሁ። ነገር ግን ይህም በደንብ ከሰራችሁት ሌሎቹ አይከብዳችሁ ማለት ነው። ስለዚህ ሁላችሁም ይሄ ቪዲዮ ስለሚጠቅማችሁ እስከ መጨረሻው ድረስ ይዩት። ቪዲዮውን ላይክ አድርጉት፣ ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉለት። ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ሰብስክራይብ አድርጉና ቤተሰቡን ቀጥታ ወደ ቪዲዮ። እሺ ጋይስ ከቲክታክ ለምትሄዱ ሰዎች ቀጥታ ወደ ቴሌግራም ቻናላችን መቀላቀል ይኖርባችኋል። ሊንኩን እዛ ላይ ስለሆነ ያስቀመጥኩላችሁ። እዚህ ከላይ እንደምታዩት ኢትዮ ፍሪቴክ የሚለው ላይ ትነካላችሁ። ከዛን ኦፕን የሚለውን ስትነኩ አክሽን ካንት ቢ ኮምፕሊት ሊላችሁ ይችላል። ስለዚህ ችግር የለውም። ዌብ ብራውዘር ከሚለው ፊት ለፊት 3 ዶት አለ፣ እሱን ትነካላችሁ። ኦፕን ኢን ብራውዘር የሚለውን ስትነኩ ልክ እንደዚህ ያስመርጣችኋል። ሁለት ከሆነ አንድ ከሆነ ግን ቀጥታ ይገባል። ስለዚህ አንድ ስትነኩት ቀጥታ ወደ ቴሌግራማችሁ ይወስዳችኋል። ቻናሉን ጆይን አድርጋችሁ ትገባላችሁ። እዚህ ጋር እንደምታዩት ከላይ ያስቀመጥኩላችሁ ሊንክ አለ፣ ናሽናል አይዲያችሁን ከሲቢኢ ባንክ ጋር የምታገናኙበት ማለት ነው። ስለዚህ ቀጥታ ጆይን ካደረጋችሁ በኋላ እዚች ጋር ሲቢኢ ፋይዳ የሚለውን ትነካላችሁ፣ ወደ ብሮዘር ይወስዳችኋል ማለት ነው። ብሮዘር ላይ ሲወስዳችሁ እዚች ጋር አካውንት ነምበራችሁን ነው የምትጽፉት። አካውንት ነምበራችሁን ልክ እንደዚህ ከጻፋችሁ በኋላ ጌት ኦቲፒ የሚለውን ትነካላችሁ። ከዛም በኋላ ኦቲፒ ፓስወርድ ይላክላችኋል። ኦቲፒውን ትሞላላችሁ። ልክ እንደዚህ ከሞላችሁ በኋላ ቨሪፋይ ኦቲፒ የሚለውን ትነካላችሁ። ብዙ ሰዎች ቀን ላይ እየሰራልኝ አይደለም እያላችሁኝም ስለሆነ ማታ ላይ ሞክሩ፣ ሌሊት ላይ ሞክሩ፣ ይመጣላችኋል። ከኦቲፒውን ቼክ ካረገ በኋላ የሚመጣውን ነገር አብረን እናያለን ማለት ነው። ስለዚህ እስኪ ከፍትልን ድረስ እንጠብቃለን። ልክ እንደዚህ ሪዳይሬክቲንግ ብሎ ከመጣላችሁ በኋላ ምንድነው የምታደርጉት? ሎጊን ዊዝ ኮድ የሚለውን ትነካላችሁ ማለት ነው። ሎጊን ዊዝ ኮድ የሚለውን በምትነኩ ሰዓት ኢንተር ፋን ይላችኋል። ወይም ደግሞ ኤፍሲኤን ነምበራችሁ ናሽናል አይዲያችሁ በፍሮንት ሳይድ ወይም ፎቶችሁ ባለበት ሳይድ ነው የሚገኘው። እዚች ጋር የምታችሁ ቁጥሩን ታስገቡና ሴንድ ኮድ ትላላችሁ ማለት ነው። ሴንዲንግ ኦቲፒ ያላችሁ ነው። ስለዚህ አሁንም እንጠብቁታላችሁ። ተመሳሳይ ነው ለአዋሽ ባንክ፣ ለተለያዩ ባንኮች በዚሁ መልኩ ነው ማስተካከል የምትችሉት። ባንክ ሳትሄዱ ራሳችሁ ማስተካከል ትችላላችሁ። የእያንዳንዱን ባንክ ሊንክ ከፈለጋችሁ አስቀምጥላችኋለሁ ቻናሌ ላይ። ጆይን አድርጉና በዚህ መንገድ ፊክስ አድርጉት። አሁንም እንጠብቃለን። ድጋሚ ኦቲፒ ፓስወርድ ይላካል። አሁን በከፈታችሁበት ስልክ ቁጥር ኦቲፒ ፓስወርድ ይላክላችኋል። ኦቲፒ ፓስወርዱን ትሞላላችሁ። በጣም እርግጠኛ ሁኑ። ከዛን ጎ ትሉታላችሁ ማለት ነው። ጎ በምትሉ ሰዓት ልክ እንደዚህ አውተንቲኬት ያደርግና ቬሪፋይ ያደርግላችኋል። ቀጥሎ የሚመጣውንም ፔጅ አብረን እናያለን። ድጋሚ እንደዚህ አውተንቲኬት ስታደርጉ አስቸግሯችሁ ከሆነ ምናልባት ከ2 ደቂቃ በኋላ ድጋሚ ሪሴንድ ማስደረግ ትችላላችሁ። ድጋሚ ሲላክላችሁ ኮዱን አስተካክላችሁ ታስገባላችሁ ማለት ነው። ካልሆነ ደግሞ በዚሁ ቬሪፋይ ያደርግላችኋል። እንግዲህ እንደምታዩት በዚህ መልኩ ያለውን ነገር በሙሉ አምጥቶልኛል፣ ኢንፎርሜሽን ማለት ነው። ሶ እዚች ጋር አሎ እለዋለሁ ማለት ነው። ስለዚህ አሁን እንደዚህ ስታስተሳስሩ ለንግድ ባንክ እያንዳንዱ ኢንፎርሜሽናችሁን በርዝ ዴት፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፒክቸር እንዲሁም ደግሞ ኢሜል አድሬሳችሁ እንትን አደረጋችሁ ፈቀዳችሁ ማለት ነው አክሰስ እንዲያደርግ። ስለዚህ በዚህ መልኩ አታች ታደርጋላችሁ። አሁንም እንጠብቃለን ቀጣዩን ስቴፕ ለማየት። ኦኬ አሁንም ሎዲንግ እያለ ነው፣ ወደ ቀጣይ ስቴፕ ሊወስደን ማለት ነው። ስለዚህ ኮመርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን ቬሪፋይድ አድርገናል ማለት ነው። አካውንት ቬሪፋይድ ሆኗል፣ ናሽናል አይዲ ቬሪፋይድ ሆኗል። ስለዚህ የቀረው ደግሞ ኢንፎርሜሽን ቼክ እስኪያደርግ እንጠብቃለን። አሁንም ኦኬ እንደምታዩት እንግዲህ ፌልድ ቱ ፊች ኢንፎርሜሽን ብሎኛል። ስለዚህ አሁንም ሲንክ አደርገዋለሁ ወይም ሪፍሬሽ አደርገዋለሁ ድጋሚ ቼክ እንዲያደርግልኝ። አሁን በምታዩት መልኩ ጨርሰናል ማለት ነው። እንደምታዩት ሙሉ ኢንፎርሜሽን አምጥቶልኛል። ስለዚህ አሁን የሚቀረኝ ምንድነው? አክሴፕት ኤንድ አፕዴት ማድረግ ነው። ስለዚህ አክሴፕት ኤንድ አፕዴት ስትሉ ቀጥታ ፔንዲንግ አፕሩቫል ይሆናል። አፕዴት ኮምፕሌት ያደርጋል። ስለዚህ የእናንተ ስራ አለቀ ማለት ነው።
የትም ሳትሄዱ ባንክ ቤት ሳትሄዱ በስልካችሁ ኢንተርኔት በመጠቀም ብቻ እንደዚህ ማስተካከል ትችላላችሁ። ሌሎችም ባንኮች በዚሁ አይነት በተመሳሳይ ሁኔታ ማስተካከል ትችላላችሁ። አንድ ምነግራችሁ ነገር ግን ቀን በጣም ነው የሚያስቸግረው ሰርቨር ቢዚ ስለሚሆን፣ ስለዚህ ሌሊት ላይ ሞክሩት። ይህን ቪዲዮ የሰራሁላችሁ ሌሊት 6 ሰዓት አካባቢ ነው ማለት ነው። በተለይ የመጨረሻውን ፓርት ቀን ሞክሬው እምቢ ብሎኝ ስለነበር፣ ስለዚህ ሁላችሁም ሌሊት ላይ ሞክሩት። እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ቪዲዮውን ላይክ አድርጉት። ሌሎች ጥያቄዎች ካሏችሁ ኮመንት ሴክሽን ላይ መጠየቅ ትችላላችሁ። ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ጓደኛችሁ ሼር አድርጉለት። ይመቻችሁ።